እግዚአብሔር ፌር አይደለም ወይም ፍትሃዊ አይደለም? ለምንድነው ያዕቆብ አጭበርብሮ ኤሳው ተጎድቶ ነገር ግን እግዚአብሔር ከያዕቆብ ጋር ነው የወገነው? ያዕቆብ ነው አጭበርባሪው። ፌር አይደለም። ክርስትና ራሱ ፌር አይደለም። መጽሐፍ ቅዱስ ፌር አይደለም፣ ፍትሃዊ አይደለም የሚሉ ኮሜንቶች ስለ ያዕቆብና ስለ ኤሳው በሰራሁት ቪዲዮ ላይ በብዛት አግኝቻለሁ። ትክክል ነው። የኢዮብን ህይወት ስትመለከቱ ኢዮብ ጻድቅ ነው። የንስሐን መስዋዕት እንኳን ሲሰዋ ልጆቼ ምናልባት እግዚአብሔርን በድለው ከሆነ እያለ እንኳን ለልጆቹ ሁሉ የሚሰዋ መልካም ሰው ነበር ኢዮብ ያለውን ነገር ሁሉ ሲያጣ፣ ልጆቹ ሁሉ ሲሞቱበት፣ በቁስልና በደዌ ሲመታ ፌር አይደለም። ዮሴፍ ለግብጽ ምድር ለባርነት ሲሸጥ ያዕቆብን ልብሱን በደም ለውሰው ልጅህን አውሬ በልቶት መንገድ ላይ ልብሱን አገኘን ብለው ሲነግሩት የያዕቆብ ሐዘን እሱ ፌር አይደለም። ግን ሌላ ፌር ያልሆነ ነገር ምን እንደሆነ ታውቃላችሁ? ኢየሱስ ክርስቶስ ለኛ መሞቱ እሱ ፌር አይደለም። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችን ተግሳጽ በላዩ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን ይላል። ክርስቲያኒቲ በፌርነስ ላይ የተመሰረተ እምነት አይደለም። ገባ? ፌር አይደለም። አዎ ትክክል ናቸው። እግዚአብሔር ራሱን መቅጣቱ ስለኛ በደል ፌር አይደለም። ገባ? ነገር ግን የሚሆንብን ነገር በሙሉ ደግሞ ለበጎ እንደሚሆን ሮማንስ ቻፕተር 8 ይናገራል። ገባ? እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። ገባ? መጥፎ ነገር እንኳን እየሆነብህ ቢሆን ለበጎ እንዲደረግ እናውቃለን ይላል። አየህ፣ መዳን ፌር አይደለም። በክርስቶስ ማምለጥ ፌር አይደለም። እኔ ያጠፋሁት ጥፋት እያለ ነገር ግን በእርሱ ቁስል እኔ መፈወሴ ፌር አይደለም። ትክክል ነው። አየህ፣ መቼ ዕለት የትንሽዬ የሕፃን ልጅ ቀብር ሄጄ ነበር። ካስኬቷ ራሱ በጣም ትንሽ ናት፣ ለማየት ይዘገንናል። እናቱ አሳዘነችኝ፣ ልቤን የተነካው ሳያቸው። ፌር ነው? ፌር አይደለም። ግን እንደ አማኝ ነገር ሁሉ ለበጎ እንዲደረግ እናውቃለን፣ ለሚያምኑ እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ። ስለዚህ መዳኔ ፌር አይደለም። ክርስቶስ ለኔ መሞቱ ፌር አይደለም። መገረፉ፣ መወጋቱ፣ ደሙን ማፍሰሱ፣ ሎሌ በጥፊ እስኪመታው ድረስ፣ እስኪሳለቁበት ድረስ፣ ሂዩሚሊየት እስኪያደርጉት ድረስ መሆኑ ፌር እንዳልሆነ ሁሉ ብዙ ነገሮች ፌር አይደሉም። በኃጢአት የወደቀች ከተማ ውስጥ ስለምንኖር አንድ ቀን ሁላችንም ተጠቅልለን ስንሄድ ያኔ በዛ በአዲሱ መንግስት ሁሉም ነገር ፌር ይሆናል። አሁን ግን ኃጢአት ገብቶ ነገሮችን ስላበላሸ በክርስቶስ እየዳንን ወደ ዘላለማዊ ቤታችን ስንሄድ ነገሮች ይስተካከላሉ። አሁን የሚሆንብን ነገር ለትንሽ ጊዜ ነው። 80 ዓመት ነው የምንኖረው። ስለዚህ መልሱ ምንድን ነው? አዎ፣ እናት ልጇን ስታጣ ፌር አይደለም። አባት በጊዜ ሲሞት ፌር አይደለም። እናት በቶሎ ስትሞት ፌር አይደለም። ሰዎች ሲታመሙ ፌር አይደለም። ሕፃናት በካንሰር ሲያዙ ፌር አይደለም። መዳናችንም ፌር አይደለም። ክርስቶስ ለኛ መሞቱ ፌር አይደለም። እግዚአብሔር ራሱን መቅጣቱ ፌር አይደለም። ፌር ወይም ደግሞ ፍትሃዊ የሚባል ነገር የሚኖረው አንድ ቀን ተጠቅልለን ስንሄድ ነው። ስለዚህ ልክ ናችሁ፣ ፌር አይደለም። ችል ለማለት ነው። መልካም